አጥቢያ የተቀሸርክ አንደኛ ደረጃ ሰገጤ ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ለአንተ አቀድኩልህ ቀሪ ጸጉርህን ብን የሚያደርግ ነገር ነበር ያቀድኩልህ፣ ግን ኢትስ ኦኬ። አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ ዝነት 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። ያለፈ ታሪክ የቲክቶክ ላይ ታሪክም የመሰደብ ነው የመዋረድ ነው። ተሰድበህ ተዝረክርከህ ነበር ከስቴጅ ላይ የሚያወርዱ ነው አይደለም። ዳልቻ በነፍስህ የሚጫወቱ ልጅ ናት። እኔ አታቀኝም። ተው እንዲህ አይደለም ሶሻል ሚዲያ ላይ እንዲህ አቱን ብዬ እኔ ነገር ያለው ወንድምነቴ እኔ አይደለሁ እንዴ ፎሎ ያሰበሰብኩ እኔ ጋር እየመጣ እየዋልካል እንዴ ይሄ ልጅ ንግግሩ ደስ ይላል እያልኩ አታስታውስም? የዛሬ 3 ዓመት እንዳልኳችሁ ፍራኦል የሚልክልኝ መጽሐፍ ቅዱስ ጥቅስ እንኳን ቢሆን ኤአይ ለመሆኑ ቼክ አደርጋለሁ። ዮሐንስ 1:16ን ብትልክልኝ ቃሉን ባቀው ራሱ አንተ የላክልኝ ጥቅስ እኔ ኤአይ ለመሆኑ ቼክ አደርጋለሁ። በቃ ቼክ ማድረግ ፈልጋለሁ። ማስረጃ ፌክ ነው። ፍራኦል ማለት ኤአይ ነው፣ እንትና ማለት እንደዚህ ነው፣ ሰነዱ ልክ አይደለም፣ እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ቼክ ሳደርገው ሪካፕ ላይ ሚሲንግ ኤሌመንቶች ይላል። ይሄ ነገር እንዴት ነው ብዬ ጥያቄ ጠየቅኩኝ። ይሄ ነገር እንዴት ነው ብዬ ስጠይቀው ተርበተበተና ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ሁለተኛ ኢንቮይስ ላክልኝ። ቴሌግራም ላይ ፖስት አድርጌላችኋለሁ። ውይይቱ ከተጀመረ ከ2 ሰዓት ተኩል በኋላ ኦሴዲ ሶሪ አንድ ነው ለካ ይላኩልህ ብሎ ሁለተኛ ላክልኝ። ያው ደግሞ በሪካፕ ቼክ አድርጌ ይሄ ነገር የሚጎሉት ነገሮች አሉ ብሎኛል። ይሄ ነገር እንዴት ነው ብዬ ጥያቄ ነው የጠየቅኩት። ፌክ ነው አላልኩም። ተደናቀ ተርበትበተ ሁለተኛ እንትን ላ ከዛ ይሄንን ምን ይላችኋል? ፐብሊክ ላይ የተናገረው ቤቱን ከፍቶ አይቀርም። እንግዲህ ሰው ክፋቱ እኔ ለቴዲ 2 ኢንቮይስ አያይዤ ልኬለት እሱ ግን ያሳያቸው አንዱን ነው። ይሄ እኔን አታክ ለማድረግ ነው፣ በእኔ ላይ ያለው ቅናት ነው። እነሱም አሜን አዎ ልክ ነው ይሉታል። ሰነዱ ልክ አይደለም፣ እንትን ውስጥ አስገብቼ እንደዚህ ስመራመር ይላል። አንተ የት ተመራምረህ ታውቃለህ? አንተ እኮ ዜና ማንበብ ነው ስራ። ዜና ማንበብ እኮ ዝነት 12ኛ ክፍል ላይ ወጥተህ እኮ ዜና ታነባለህ። እኔ ቢሰጠኝ አነበንበዋለሁ። ዜና ማንበብ እኮ ዝና ቢግ ዴ። አንተ የጎዳህ እኔ ጋር መምጣት ነው። የጎዳህ እኔ ጋር መጣ። ምንም ማምለጫ የለም። ሰው ካንተ ጋር ራሱ ሲቀመጥ እኮ ይሳቀቃል። እኔ አይ ዶንት ኖ የትኛው አእምሮ ክፍል እኔ አሁን አንዳንዴ ካንተ ጋር ስቴጅ ላይ በተቀመጥኩባችሁ ጊዜያት እኔ በቃ ይሰለችኛል። ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ዳንተ አይነት ሰው ከኔ ጋር መነጋገር አይደለም መቆም ራሱ አይችልም። ከኔ ጋር በመቀመጥ ምናምን ትላለህ። አንተ ከኔ ጋር ስትቀመጥ ነው ሞገስህ መጣ እንጂ አንተ ዳልቻና ጆከር እኮ በነፍስ የሚጫወቱ ልጅ ነው እኮ። እኔ እመጣበታለሁ። እኔ እኮ ደረጃ አይደለም ቲክታክ አይመጠነኝም ራሱ። እግዚአብሔር ያሳያችሁ። ላይቭ ልገባ ከ10 ደቂቃ በፊት ደወለልኝና ሬዲ ነኝ አለኝ። ተሳስተህ ቴዲ የሚናገረው ውሸት ነው እንዳትል፣ ልብስ ላይ ነው ማሸና ለምነኝ መተህ ትላለህ እንዴ? እኔ አንተን ልለምን? አንተን እንዴት ብዬ ልንገርህ? እንኳን ልለምን ከኔ ጋር በመነጋገር ራሱ ልትኮራ አይገባል። ቲክቶክ የማይመጥነኝ ቦታ ነው ትላለህ። ከኔ በላይ ቲክቶክ ላይ ላይቭ የምትቀምጠው አንተ ነህ። እኔ በሳምንት ማክሲመም 2 ቀን በመጣ ነው ማክሲመም አይደለም። ክብራትና ክብራ ውሸቴን ነው። ደረጃ አይደለም ቲክታክ አይመጠነኝም ራሱ። እኔ ምስኪኖችን ለማግኘት ነው እንጂ የመጣሁት ከእንደናንተ አይነቶች ጋር አፍ ልካፈት አይደለም። ሳምንቱን ሙሉ ገብተህ ከንፈርን እየመጠጥ ኮፍያ አድርገህ ምናምን ፖስት እንኳን ስታደርግ ይሄ የተጀመረ እንትን ማስ ፎሎዊንግ የሚል አለ። እሱን ካፕሽን እየለጠፍክ ሰዎች ፎሎ እንዲያደርጉ ፎሎ ካደረጋችሁኝ ገንዘብ ሰጣችኋለሁ እንዲህ እያልክ ቲክቶክ ላይ ተጠደው ወለ ቂጥ እስኪግል ድረስ የምትቀመጥ ሰውዬ ቲክቶክ እኮ ላይ አይመተነኝ ይላል። አረ ይታዘባል ሰው። ብላችሁ ሴት ስር በየገስት እየገባችሁ ሴት ማውራት ነው። የሆነ ሴት ትመጣለች፣ በቃ ከሷ ጋር ተኮፍሶ ማየት ስራ ስሩ። ታምር ያመነችህ በቲክቶክ ላይ አሳየው እንትን ነው። ሌላ በምንድን ያመነችህ? ቢዝነስ የምትሰራው እዚህ ቲክቶክ ላይ በምትቀደደው መቀደድ ነው። ቢዝነስ እንሰራ። የትኛው ቢዝነሳችሁ? የታክስ እንትናችሁን አምጡ ብዬ 100,000 ያልተከፈለበት ታክስ ማሳየት የማትችሉ እዚህ ሰው ላይ ትመጻደቃላችሁ። ሁኔታውን እኮ ስታዩ ሼህ ያለ ያላሙዲ እኮ አበድረኝ እኮ እስኪሎ ድረስ እኮ የሚቀደድ ሰው እኮ ቲክቶክ ተጠቅመህበታል። ያንተን ያህል እንደውም ቲክቶክን የተጠቀመበት የለም። ቲክቶክ አልጠቀመህም፣ ነቅለህ ውጣ ማለት ነው የምትጸዳደው። አሳየው አመጣው ፕሪንት ህጋዊ አይደለም። ባይሆንስ ምን ልታመጡ? ስለማትመጥኑኝ ነው። ግን አትመጥኑኝ። ካልመጠነ ታዲያ ቂጥ እስኪሰፋ ድረስ ለምን ትቀመጣለህ? ከቲክቶክ ላይ አትወጣም እንዴ? ቲክቶክ ያንተን ያህል የጠቀመው የለም። ሰዓትህ $140,000 ነው። ፓንትህ ዳይመንድ ነው። ጭገረን የምትላጨው በወርቅ ማሽን ነው። እንዴት ሪሲት አሜሪካ ውስጥ ፌክ ነው ይባላል? እዛ ጋር ነው የወረዱብኝ። በቃ እዛ ጋር እንደማያውቁ ያወቅኩት ስፔሻሊ ቴዲ ምንም ነገር እንደማያውቅ ያወቅኩት ቴዲ አዋሳ ሳይሆን ቴዲ ቡታጅራ ማለት ነው።
ቴዲ ሱዳን ዳርፉር ደሞር እንዲህ ነኝ ብለህ ባወራ ቁጥር ዘሞር ድህነትን ያሳያል። በዛ ላይ ደግሞ ኮፍያን ብታወልቅ ድህነት ይታያል። ኮፍያን አውልቅ እስኪ። ትክክለኛ ድህነት ኮፍያ ስታወልቅ ይታያል። ገጦ ፈጦ ይወጣል። ከኔ ጋር አትቀልድ። ከ100 ሚሊዮን ቻሌንጁ በተጨማሪ ሌላ መሰጠ ቻሌንጅ ኮፍያን አውልቀው አውልቀው። ብዙዎቻችሁ አታውቁም አይደል? አሳያችሁ። የሀብታም አመላለጥ አለ፣ የደሃ አመላለጥ አለ። በሚቀጥለው ላይፍ ስትገባ ኮፍያን አውልቀው። ኢሲአርሲ ለሚባል ቸርች መጣ። ሰዎቹ መጡ። 1 ሚሊዮን ብር ቃል ገባ። ብሩን አላስገባህም። ተቀደሃል፣ አላስገባህም። ለጎፋ 1 ሚሊዮን አልክ፣ ብር አላስገባህም። ቴዲ አፍሮ 2 ካረገው 4 አረጋለሁ ትላለህ። ቴዲ አፍሮ አስገብቷል፣ አንተ አላስገባህም። የአባዱላ ገመዳ ሹፌር ነበር ካል ኢትዮጵያ ውስጥ ምን የምንዳትን መኪና ማንንም አንዳትም ይላል። ወንጀል ውስጥ ገብተሃል፣ አገር ቤት መግባት አትችልም። ወንትድ ከሚባሉ ሰዎች አንዱ ነህ። በዚህ አመት ታስረህ ራሱ እስር ቤት ያለውን እኮ የለም። እስር ቤት ሁሉ አጉል ነገር አድርገውካል። ተናግራለህ፣ ራስህ ሪከርድ አለ። ክብራትና ክብራን ከዚህ ቀጥሎ የምሰጥህ እችን ምድር በሞት እስክትሰናበት ድረስ ያንተ ስም ይሆናል። ሁላችሁም ሪከርድ ታደርጋላችሁ። እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፍራኦል ኢቲቻ ቅጽል ስሙ ፍራኦል ፈሶ። ከዚህ በኋላ ፍራኦል ፈሶ ውሸታ